BYD ሴጉል ኤሌክትሪክ መኪና በባንክ አማራጭ። አዎ እናንተም እኛም እንዳየነው BYD ከተማችንን ሞልቷል። በሄድንበት ቦታ አንድ የBYD ምርት የሆነ መኪና አናጣም። BYD ይህን ያህል ተወዳጅ ሆኗል የሚያስብል ነው። እኛም በዛሬ ቪዲዮአችን BYD ከሚያመርታቸው ኤሌክትሪክ ተሽከርካሪዎቹ ትንሿ እና ተወዳጅ የሆነችው BYD ሴጉል የምናየው ይሆናል። BYD ሴጉል እንደምታውቁት ለሜትር ታክሲ ስራ እና ለቤት መኪና ጽድት አድርጎ የሚያገለግለን ተሽከርካሪ ሲሆን በዛሬ ቪዲዮአችን እነኚህን ተሽከርካሪዎች በባንክ አማራጭ የምንሰጣቸው ሲሆን ሙሉ ስቴፑን ማለትም ምን ያስፈልጓል፣ ቅድመ ክፍያው ስንት ነው፣ የመሳሰሉት የማሳያችሁ ሲሆን በመጀመሪያ ግን ለዚህ መኪና አዲስ ከሆኑ ስለዚህ መኪና ትንሽ ሪቪው ልስራላችሁና ወደ የባንኩ ፕሮሰስ እንሄዳለን። ሰላም እንዴት ናችሁ ቤተሰቦች? በያላችሁበት ሰላም ጤና ይሁንላችሁ እያልኩ ዛሬ በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆኑ ስለ መኪና የምናወራበትና ወቅታዊ የመኪና ዋጋ አጣርተን የምናደርስላችሁ ይህ ቻናል ሲሆን ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ደግሞ ከወደዱት ላይክ ያድርጉ። ወደ ቪዲዮ እንጀምር። BYD ሴጉል በሚያምር ሃችባክ ተብሎ በሚታወቀው ቦዲ ታይፕ የምናገኘው ተሽከርካሪ ሲሆን በጣም የሚያምር ውጫዊ ገጽታም አለው። እነኚህ ተሽከርካሪዎች በ2024 ሞዴል በአራት ከለር የምናገኛቸው ሲሆን እነሱም ኦፍ ዋይት ወይም ክሬም ተብሎ በሚታወቀው ከለር፣ ብላክ፣ ፒንክ እና ቢጫ ወይም ሎሚ ከለር ተብሎ የሚታወቀው ከለር ነው። በ2025 ሞዴሉ ደግሞ አሁን ከላይ ከጠቀስነው ከለር ላይ ብሉ ከለር ወይም ጂንስ ከለር የተጨመረ ሲሆን ውስጡ ደግሞ ብሉ በብላክ እና ፒንክ በብላክ እናገኛለን። እነኚህ ተሽከርካሪዎች አሁን ባለው ገበያ 2024 ሞዴል እና 2025 ሞዴል ተብሎ በሁለት ተካፍሎ የምናገኛቸው ሲሆን እነኚህ 2025 የተባሉ ሞዴሎች 2024 መጨረሻ ወር የተመረቱ እንጂ ሪል 2025 የሚል እስካሁን የምናገኘው አይደለም። እነኚህ 2025 ሞዴል የተባሉት 2024 ጋር አነጻጽረን በምናይበት ሰዓት ብዙ ልዩነት የሚያሳየው አይታይም። ሆኖም ግን 2025 ከዛኛው ትንሽ አፕዴት የተደረጉት ነገሮች አሉት። ወንበር አጀስትመንት፣ ሂቲንግ ሴት፣ ቸርኬ ዲዛይን፣ BYD ሎጎ የ2024 ላይ ቢልድ ዩር ድሪምስ የሚለው ጽሑፍ ወደ BYD ተቀይሯል እና 360 ዲግሪ ካሜራ የመሳሰሉ ለ2025 የተጨመረ ሲሆን ከፍታውና ስፋቱ ግን ምንም ልዩነት የለውም። እነኚህ መኪኖች የሚሄዱት ኪሎ ሜትር ሬንጅ በሁለት አይነት የምናገኛቸው ሲሆን በ305 ኪሎ ሜትር ሬንጅ እና ባለ 405 ኪሎ ሜትር ሬንጅ ይሆናሉ። ለነኚህ ተሽከርካሪዎች ሊቲየም አይረን ፎስፌት ባትሪ የተገጠመላቸው ሲሆን 55 ኪሎ ዋት ሞተር በ38.8 ኪሎ ዋት አወር ባትሪ በፉል ቻርጅ 405 ኪሎ ሜትር እና 305 ኪሎ ሜትር የሚሄዱልን ሲሆን 74 የፈረስ ጉልበትም ያመነጫሉ። በቴክኖሎጂ ዙሪያ ከዘመኑ ጋር እኩል የሚሄዱ ሁሉም በሚባል ደረጃ በአቅሙ ያለው ሲሆን ጥሩ የሚባሉ ተሽከርካሪ ናቸው። ስለ BYD ሴጉል ኤሌክትሪክ መኪና አቅማቸውና ስላላቸው ነገሮች ይህን ያህል ካየነው ስለ ዛሬ ቪዲዮአችን ርዕስ የሆነው እነኚህ መኪኖች በባንክ ብድር ፕሮሰስ እንዴት እናገኛለን የሚለው በመጀመሪያ ማወቅ ያለብን አንድ ሰው በባንክ ወይም በብድር መኪና መግዛት ካሰበ ምን ማሟላት አለበት፣ ምን ቅድሚያ ዝግጅት ያስፈልጋል የሚለው አንድ ግለሰብ በብድር መኪና መግዛት ካሰበ እነኚህ ማሟላት አለበት። አንደኛ የነዋሪነት ወይም የቀበሌ መታወቂያ፣ ሁለተኛ ያገባ ከሆነ የጋብቻ ምስክር ወረቀት ወይም ሰርተፊኬት፣ ያላገባ ከሆነ ደግሞ ያላገባ ምስክር ወረቀት ወይም ሰርተፊኬት ያስፈልጋል። ሶስተኛ ንግድ ፍቃድ ወይም ቢዝነስ ላይሰንስ ከ6 ወር በላይ የቆየ ያስፈልጋል። አራተኛ ክሊራንስ ከገቢዎች የተሰጠ ያስፈልጋል። 5 የባንክ ስቴትመንት ያስፈልጋል። እነኚህ ማቅረብ ከቻለ አንድ ግለሰብ 50% ቅድሚያ ክፍያ በመክፈል ቀሪውን በባንክ የምናመቻቸው የሚያገኝ ይሆናል። እኛም ዛሬ ይዘንላችሁ የመጣ ነው 2025 ሞዴሉ የሆኑት BYD ሴጉል 50% ብድር አመቻችተን የምንሰጣቸው ተሽከርካሪዎች ሲሆኑ ከላይ የገለጽኩላችሁ ማቅረብ የሚችል ሰው 50% ብቻ ቅድመ ክፍያ በመክፈል ቀሪውን የመኪናው 50% ደግሞ እኛም ምናመቻችላቸው ይሆናል። እነኚህ መኪኖች ሙሉ በባንክ ያዘጋጀንላችሁ ዋጋ 1,600,000 ካሽ እና
1,600,000 ቀሪውን ደግሞ በባንክ ይሆናል። ስለዚህ ውድ ተመልካቾቼ 1,600,000 ካላችሁ ቀሪውን ለ5 ዓመት የሚቆይ ብድር የምናመቻችላችሁ ይሆናል። ውድ ቤተሰቦቼ የዛሬ የቢዋይዲ ምርት የሆነ ሴጉል መኪና በትንሹ ያየነው ይህንን ይመስላል። እነኚህ መኪኖች ለስራም ሆነ ለቤት መኪና ተመራጭ ሲሆኑ እነኚህ መኪኖች በባንክም ሆነ በካሽ መግዛት የምትፈልጉ ስክሪኑ ላይ ባስቀመጥነው ስልክ ቁጥር ልታገኙን ትችላላችሁ። አዲስና ዩዝድ መኪኖች የምንሸጥበት ቴሌግራም ቻናል አለን። ሊንኩን የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ። እዛ ላይ በየቀኑ የሚሸጡ መኪኖች ስለምንለቅ እርሱ የሚፈልጉትን መኪና ሊያገኙ ስለሚችሉ ጆይን በማድረግ ፋሚሊ ሁኑ። የሚሸጥ መኪና ካላችሁ ደግሞ እዛው ቴሌግራም ላይ ልታገኙን ትችላላችሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዱት ላይክ ያድርጉ። ይህም ቪዲዮ ይጠቅማል የምትሉት ቤተሰብ ጓደኛ ካላችሁ ሼር አድርጉ። ሰብስክራይብ በማድረግም ከኛ ጋር ቤተሰብ ይሁኑ። ለሰጣችሁን ጊዜ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።